ጤና ይስጥልኝ ወገኖች እንደምን አላችሁ? የኢትዮ ግብረገብ ስለ ግብረገብ የሚያስተምር ሚዲያ ነው። ግብረገብ ማለት ከዚህ በፊት እንደተነጋገርነው የሰው ልጅ ከትምህርት በኋላ ለሚገጥመው ህይወት በመንፈሳዊነትና በዓለማዊ ህይወት እንዴት መኖር እንደሚችል የሚያስተምር ግብረገብ ነው። ግብረገብ ከእግዚአብሔር ጋራ እና ከዓለማዊ ጋራ አስማምቶ ኑሮህን እንድትመራ የሚያደርግ ሰብናህን የሚገነባ ትምህርት ነው። ግብረገብ ያለው ሰው ማንንም አይነካም፣ ለሰው ልጅ ይራራል፣ ክፋት ምቀኝነትን አያስጠጋም። ስለዚህ በእውነትና ለእውነት ብቻ ይኖራል ማለት ነው። ስለዚህ ግብረገብ ያለው ሰው ሀገር ምን ማለት እንደሆነ ያውቃል። ህዝብ ወገን ማለት ምን ማለት እንደሆነ ያውቃል። ስለዚህ በሁሉም ነገር አቀነባብሮ የተስተካከለና ያማረ ህይወት መምራት የሚያስችል ትምህርት ነው። ግብረገብ ስለ ሀገርህ ታውቃለህ፣ ስለ ማንነት ታውቃለህ። የሰው ልጅ የሀገሩንና ማንነቱን ካወቀ ምንም የሚቸግረው ነገር የለውም። እኛ የምንጎዳው ማንነታችን ማወቅ ሲጠፋን የአይደንቲቲ ክራይስ ይባላል በነጮቹ። ይሄ በሚፈትነን ጊዜ እንደምታዩት እንዳሁኑ የእርስ በርስ ጦርነት፣ አለመተማመን፣ ወንጀለኝነት መብዛት፣ ሰው ገንዘብ ብቻ እየፈለገ የሰውን ገንዘብ ዘርፎ በሰላም በፍቅር በበሽታ የማይሰቃይ የሚመስለው ሰው አለ። የሰው ገንዘብ ያንተ ያልሆነው ወይም ያልተመረቀውን ገንዘብ ወስደህ ለልጆችህ ወይም አንተ በምትበላበት ጊዜ እርኩስ መንፈስ ማለት የዲያብሎስ መንፈስ በአንተ ላይ ገብቶ ህይወትህን በሙሉ ሲያሰቃይህ ወይም ሲያዝህ ሲገዛ ይኖራል ማለት ነው። እንግዲህ እነዚህ ግብረ ገቦች ሱስ ሊገዛ ይችላል። ለሱስ ተገዥ ሆነህ ገንዘብህን እያቃጠልክ ትኖራለህ። ያንን ካላገኘህ ልክ ማንነትህ ራስነትህን ታጣለህ ማለት ነው። የሰው ልጅ ለምሳሌ ጾም የምንጾመው ረሃብ አንደኛ በእግዚአብሔር በረከት ለማግኘት፣ ሁለተኛ ደግሞ ከምንበላው ቀንሰን ለድሆች ለሌላቸው ለመስጠት፣ ከኛ በታች ከኛ ያልተሻሉትን ለማሰብ፣ ለበረከት ስራ ለማዋል ነው እንጂ የሰው ልጅ ዘርፎ ቀምቶ ሰርቆ ገድሎ ዋሽቶ እንዲበላ የተፈቀደ አይደለም። እንደዛ በምናደርግበት ጊዜ ሁሉ የአጋንንት ኃይላት የሚባሉት ርኩሳን መናፍስት ጸዋጋን አጋንንት የሚባሉት የአጋንንት ስነ ባህሪ በውስጣችን ይገባና ካልሰረቅን መኖር የማንችል ሰዎች አለን። ካልዋሸን መኖር የማንችል እና ይህን ሁሉ እንዲቀር የሚያደርግ በጣም ህይወትን የሚገነባ ትምህርት ነው ግብረገብ ማለት። ግብረገብ ሲኖርህ ሰውን ታከብራለህ፣ ማንነትን ራስን ታውቃለህ፣ አገር ማለት ምን ማለት እንደሆነ ታውቃለህ፣ ለወገኖችህ ለሀገርህ ታስባለህ። እግዚአብሔር በሰጠህ ምድር ላይ በምትኖርበት በሰጠህ ህይወት ላይ ከህይወት እንደቀጠለልህ ዛሬን አሻግሮ ነገ እንድትደርስ ላደረገህ ለእግዚአብሔር ምስጋና ታመሰግናለህ ማለት ነው። ብዙ ነገሮችን ታስታውላለህ። ምክንያቱም እኛ ዛሬን አይተናል፣ ዛሬን ያላዩ ወገኖቻችን አሉ እና እንደዛ አይነት ነገሮች ቪዥኖችን የሚሰጥ ህይወትን የሚመራ ጋይድ የምታደርግበት ትምህርት ነው ማለት ነው ግብረገብነት። ግብረገብ መልካም ቤተሰብ ውስጥ ያደገ ሰው ባህሪው መልካም ይሆናል፣ ስራው መልካም ይሆናል። እንዲያው ዘመን እና ጓደኛ ካላጠፋው በስተቀር መንገዱን አይረሳም ማለት ነው።
እንደ ዘርም ሆኖ ልክ እንደ ዲኤንኤ የአባቶችን ስራ እንድሰራ ያደርግሃል። ግን አንዳንድ ጊዜም እንዴት ነው መሰላችሁ? ሰው በሽፍት በስርቆት በሽፍትነት በምናምን በሚኖርበት ጊዜ የሰው ደም እያበላ እየዋሸ ሰው እያስገደለ ሰው እያስቀረፈ ሰው እያሰቃየ ሰው እያደማ የሚያገኘው ገንዘብ የደም ገንዘብ የሆነበትና ያ የክፋት ገንዘብ አጅሬ ዲያብሎስ ያደረበት በእሱ የተቀደሰና የተባረከ ስለሆነ የዲያብሎስ ምርቃት ምን እንደሚሆን የዲያብሎስ ፍቅር ምን እንደሚሆን ታውቁታላችሁ። ዲያብሎስ ፍቅር ወደ ሲኦል ነው ይዞ የሚሄደው፣ ጨካኝ ነው እና ዞሮ ዞሮ ይበላቸዋል። እነዚህ ወዳጆች የሚላቸውን የሚስቡትን የሚጎቱትን እንደ ኃይል አድርገው የሚጠቀሙትን እንደገና ሰው እንዲያጠቃላቸው የሚልኩትን ሁሉ ይበላቸዋል፣ ይሰጣቸዋል፣ ይነጥቃቸዋል፣ ይገላቸዋል። ቀናተኛ የወደቀ እርኩስ መንፈስ ስለሆነ ማለት ነው። ስለዚህ እዚህ እርኩስ መንፈስ የራክና የተባረከና የተቀደሰ ቤተሰብ የተባረከ ዘር እንዲኖር ካስፈለገ አስራት በኩራት የከፈልክበትን ነገር ነው ለልጆች መመገብ፣ ማልበስ፣ ማጠጣት ያለብህ እንጂ ሰርቀህ ዘርፈህ ዋሽተህ ምናምን አምጦ ለቤተሰብ ማብላት ለቤተሰብ ዕዳ ካንሰርና ሌላ ተዳማጅ በሽታዎችን አምጦ መስጠት ማለት ነው። ግብረ ገባችን እንደሚያምነው እንግዲህ ብዙ አባቶቻችን እንዳስተማሩን በሽታዎች ሁሉ ከዲያብሎስ ናቸው። በፍጹም በሽታ ከዲያብሎስ የሚመጣ እንጂ የሰው ልጅ በተፈጥሮ በሽታ የለበትም። የሰው ልጅ ወደ በሽታ ወደ መከራ የሚዳርገው ዲያብሎስ ነው። ምክንያቱም በምትበሳጭበት ጊዜ የደም ግፊት ይጨምራል። ደም ዝውውሩ ግለቱ ምናምኑ እንትን ያለና እድሜህን ሁሉ ያጎሳቅለዋል፣ ኑሮህን ያጎሳቅለዋል፣ ያፋጫል፣ ያጋጫል እና ወባም የምንለውም ራሱ ሰው ሰራሽ የሰው ልጆች ሰውነን ወይም መድኃኒት ለመሸጥ በቅመማ የመጣ ክፉ ኃይል የዲያብሎስ ኃይል ነው። ማንኛውም በሽታ ከዲያብሎስ የሚመጣ ግን በእግዚአብሔርን አምነን በምንጠመቅበት ጊዜ ጸበሉን በምንጠጣበት ጊዜ የራሳችን በጸሎት በምንበረታበት ጊዜ የእኛ ረሳታችን እየጨመረ የእግዚአብሔር እርዳታውና የእግዚአብሔር መልአክ ጠባቂ መልአካችን ከሁሉ ነገር ወደ መልካሙ እየመራን አሸናፊዎች እንሆናለን። ለዚህም ምንድን ነው ያለው እግዚአብሔር አምላክ? እኔን ብትከተሉ ብርሃን ነኝና እኔን ብትከተሉ በብርሃን ትኖራላችሁ። እኔ ሕያው ነኝና ስጋዬንና ደሜን የበላ ደሜን የጠጣ ሕያው ሆኖ ይኖራል። እኔ ምግብም መጠጥም ሕይወትም እኔ ነኝ ብሏልና እግዚአብሔር አምላክ እግዚአብሔርን እንደዚህ አድርገን ጉልበት አድርገን ነው አዳኛችን ሁለመናውን የሚሰጠን ባርከን እሱ ስለሆነ ያረገልንን የሰጠንን ሁሉ በየዕለቱ ስናመሰግነው በረከት እያገኘን ክፉ ነገር ሁሉ ከኛ እየራቀ ራሱ ጸሎት አድርገህ ገና ስትባርከ ስትበላው ብዙ ምግብ አትበላም። ግን ሆድህ በበረከቱ በቃሉ ይሞላል ማለት ነው። የእግዚአብሔር ቃል እኛን የሚያጠግብ ቃል ነው። እግዚአብሔር ቃሉ ምግብና መጠጥ ነው። ለእግዚአብሔር የተንበረከክበትን ጉልበት ያፈራውን ንብረት ሰዎች ቢመኙም መውሰድ አይችሉም። እግዚአብሔር አምላክ ይጠብቀዋል፣ ለእነሱም አይስማማቸውም። እንደውም የሚገርማቸው ነገር ክፉ መንፈስ ያለባቸው ሰዎች አስራት በኩራት የተከፈለበትን ምግብ ብትገዝተህ ተመገቡ ትላቸው አይበሉም። እምቢ ይላቸዋል፣ ይከለክላቸዋል። ዳር ዳር እያሉ ይሸሻሉ ማለት ነው። እና አጋንንት ግሩፕ ሆኖ ነው የሚሄደው። ምንም ይሁን ምንም የስራ ባህሪ እንኳን ቢለያቸው
ጳጳስ እንኳን ቢሆን ጳጳስ ሆኖ አጅሬን የሚጠራ ከሆነ ወገኖቹ ጋር ነው የሚሄደው። ከእስላሞቹ የካቶሊኮቹ ጠበቃ፣ የካቶሊኮቹ አስተማማሪ፣ የእስላሞቹ አስተማሪ መሆን ነው የሚፈልገው። ምክንያቱም በዝምድና የሚገናኘው ከዛ ስለሆነ እና ጓደኛ ቢያዙት ራሱ በጣም በደንብ አጤኖ ለተመለከተው መንፈስ ያለባቸው ሰዎች መንፈስ ያለው ሰው ጋር ነው የሚሄዱት። ከመልካም ሰው ከቅዱስና ካለው ጋራ አይሄዱም። ምክንያቱም ለእነሱ ስለማይስማማቸው ማለት ነው። ስለዚህ መንፈስን በደንብ አድርገን ማወቅና መረዳት ያስፈልገናል። ይህን ከለየን ክፉ በሽታ እና ግብረ ገብነታችን መልካምነታችን ከኛ አይጠፋም ማለት ነው። የሰው ልጅ ክፉ የሚሆነው በአጋንንት ኃይል ሲያዝ ነው። ምክንያቱም የሰው ልጅ እንዲጠፋ የሚፈልገው አጥፋ አጥፋ፣ ግደል ግደል፣ ስረቅ ስረቅ፣ ዘሙት ዘሙት የሚልህ የሚጋብዝህ እሱ ነው፣ አጋንንት ነው። እንግዲህ እሱን ካልተከተልከውና ከዚህ ውጭ ሆነህ አንተ የምትገስጸው ከሆነ ካወቅበት ራሱ ብርሃን ተገለጠ ማለት ነው እና ወደ አንተ አይጠጋም። ተናዞ ተጨንቆ ማባረር እንችላለን ማለት ነው። እንግዲህ ይህን ሁሉ የምናደርገው በመልካም ምግባራችን ነው። እንግዲህ አስራት በኩራት በመክፈል ለድሆች በመመጽወት የታመመ በመጠየቅ ራስን ከክፉ ነገር በማራቅ አሸናፊው ከእግዚአብሔር ጋር እንሆናለን። ግብረ ገብ ያላቸው ሰዎች እንዲያው መልካም ሰዎች ተብለን የመልካም የስም በመልካም ስም እንጠራለን። ክፉ መቼስ በሰይጣን ነው የሚጠራው። ክፉ አይ እንደዚህ ያድርገው እግዚአብሔር አይ ይይለት እንጂ በሄደበት እንዲያደርገው እንጂ ምናምን እየተባለ ነው የሚረገም እና ከሚረገሙት ነገሮች ከመግባት እንድናለን ማለት ነው። መልካምነት ለራስ ነው የሚጠቅመው። የሰው ልጅ መልካም ነገር የሚሰራው ሰውን ድሃውን የሚደግፈው የተራውን የሚያጠጣው ለተቸገሩት ጋር የሚቆመው ለራሱ ብሎ ነው። ምክንያቱም ለሰውየው ብለህ ከሆነ ብድር ነው የሚሆነው ማለት ነው እና አድራጎት ለምሳሌ አሁን ብዙ ጊዜ የምንጎዳው እንዴት ነው? ያየኋቸው እንደ ድክመቶች ከሌላ ሀገር ወደዚህ ሀገርም ዘመድ ስታመጣ፣ ቤተሰብን ስታመጣ ወይም የሆነ ሰው ስትረዳ የምትረዳው ልክ እንደ ውለታ ለእኔ እንዲሰራልኛል እኔ ባልኩት መንገድ ይሄዳል ብለን ስናመጣቸው ይሄ የተሳሳተ መንገድ ነው። ምክንያቱም እነዚህ ሰው ስለሆነ ያ ሰው ፕሮግራም የራሱ የላይፍ ፕሮግራም አለው። ብዙ ነገሮች አቺቭ ሊያደርጋቸው የሚፈልጋቸው ነገሮች ስላሉ የኛ ኤክስፔክቴሽን የተሳሳተ ስለሆነ ነው። ምክንያቱም ብድር ነው ማለት ነው የሰጠው፣ እሱ ደግሞ ብድር አልጠየቀም። እርዳታ ከሆነ እርዳታ ነው፣ ሌላ ጣጣ ያለው ረድተህ መልስልኝ አትልም። እና የምናደርጋቸውን ነገሮች ዝም ብለን በቃ እኔ ነኝ በቃ ለራሴ ለዚህ ወንድሜ ወይም ለዚች እህቴ ወይም ለዚህ ወገኔ እንደዚህ ማድረግ ፈልጋለሁ፣ ረድቻለሁ፣ አለቀ። ከዛ በኋላ የራሱ መንገድ ይሄድ። በምትረዳው ነገር በሀሳብ ትረዳዋለህ። በሀሳብ ሰውን መርዳት፣ በሀሳብ ሰውን መደገፍ በጣም ትልቅ ነው። የሰው ልጅ ሀሳብ ዋጋ የሚያወጣ ነው። መልካም የሆነው ነገር ሁሉና መልካምነታችን ለራሳችን ነው እና ለሰው አይደለም። ከሰው የምንጠብቅ ከሆነ ብድር ነው የሚሆነው እና ይህን ሁሉ በማገናዘብ ግብረ ገብ ያለው ህብረተሰብ ወይም ሰው እንሆናለን ማለት ነው። እንግዲህ ለዛሬ በዚች ላብቃ። ኔክስት ታይም ሌላ በደንብ እውቀት ያላቸው ሰዎች እያቀረብን ስለ ግብረ ገብ ቀድሞ ግብረ ገብ የሚባል ትምህርት ይሰጥ ነበርና ግብረ ገብ ምን እናድርግ የሚለውን ነገር እንማማርበታለን። ኢትዮጵያ አሁን ብዙ ነገሮች ጠፍተዋል። በሰላምታ የእግዚአብሔር ሰላምታ ሰላም እንደምን አደርክ እንደምን ዋልክ ማለት የእግዚአብሔር ሰላምታ ነው። ሰው ስለሆን ከሰው ጋር ስንገናኝ ሰው እግዚአብሔር ሰው አምላክ ሆነ አምላክም ሰው ሆነ ምናምን ስለሚባል ሰው ነው በሰው ነው እግዚአብሔር አምላክ የሚረዳህና ሰው ደግሞ በእግዚአብሔር በአርያም ሥላሴ አምላክ የተፈጠረ ስለሆነ
ክፉም ደግም ይሁን የእግዚአብሔር ሰላምታ ሰላም መባባል የእግዚአብሔር ሰላምታ ነው እና እግዚአብሔር ይመስገን የሚባሉት ነገሮች ሁሉ ጠፍተው ዛሬ ይመስገን በፍጹም የእግዚአብሔር ስም አይጠራም እና ሀይ ጃ ምናምን እየተባባለ በቃ ሰላምታችን ሁሉ ተቀይሯል እና ያን ነገር እንዴት አድርገን ወደ ድሮ ቦታ እንመልሰው? ከእግዚአብሔር ጋር እንዴት ተመልሰን እንዋሃድ? ህይወታችን ስሙን ስንጠራው ራሱ ክፉ ነገር ከኛ እየራቀ እየለመድ ነው ባህሪያችን ሁሉ ሊቀየር ስለሚችል ይሄ በ40 ዓመት በ50 ዓመት የጠፋ ስነ ባህሪያችን ለመቀየር ግብረ ገብ በጣም አስፈላጊ ስለሆነ እየተጠያየቅን እውቀት ካላቸው ሰዎች ጋራ በዚህ ሚዲያ በቀጣይነት ለወጣቱ እናስተምራለን ማለት ነው። እግዚአብሔር እንግዲህ ለዚህ ጊዜ ለግዛት ስላደረሰን ክብር ምስጋና ይግባው። ሀገራችን ኢትዮጵያን ሰላም ያደርግልን። ይህን ከንቱ ብናኝ የሆነ የዲያብሎስ ስም የያዘ እርኩስ መንፈስ ያለበት ሰውዬ ከሀገራችን ላይ ይንቀልልን። እግዚአብሔር አምላክ ችግሩን በገዛ ጅማቱ ይሰርልን። ኢትዮጵያ ሀገራችን በቃ ደምተዋል፣ ሙተዋል፣ ወገኖቻችን ተገድለዋል፣ ከብቶች፣ እንስሳዎች መከራ አይተዋል እና ይህን መናጢ ብኩን የድሃ ልጅ ድሃ አእምሮ የደህዬ በቡና ከራማ ያደገ ይንቀል እና ለዚህ ተባባሪ ሆናችሁ ወገኖቻችሁን የምትወው ጊዜውን ያዘገያችሁብን እግዚአብሔር አምላክ ለእናንተ ዋጋችሁን ስጣችሁ፣ ብድራችሁን ይክፈላችሁ። መክፈላችሁ አይቀርም ግን እኛንም ኢትዮጵያንም ዋጋ አስከፍላችኋል እና ፍርድ አይቀርም። ይሄ ሌባ ዘመን ያልፋል። ይሄ ሌባ ዘመን የ40 ዓመት በተለይ የወያኔ ዘመን ወንጀለኛን በይፋ አቅርቦ የማይቀጣ ሰው አስሮ የሚጠፋ የሰውን ልጅ ያረከሰ የሰውን ልጅ እያረዱ ኩላሊትና ልብ ጉበት እያወጡ ለአረም የሸጡ አረመኔዎች ለሰው ልኬታ የሌላቸው የክፉ ዘመን ትውስታ እንዲሆኑ አሁንም ለአማራ ፋኖ እንቅፋት የሆናችሁ ልዩ ኃይል ሳይሆን ሚኒሻና አድማ በተና እግዚአብሔር አምላክ ይበትናችሁ። በእውነት እናንተን እግዚአብሔር አምላክ ይበትናችሁ። ለሆዳችሁ የተሸጣችሁ እንደናንተ ሆዳደር እናንተ አሁን ልጆቻችሁን አብልታችሁ ያሳደጋችሁ መስላችኋል። የምታበሏቸው ግን የአጋንንት የሰው ደም ስለሆነ የሰው ደም የሚጠጣ ደግሞ አጋንንት ስለሆነ ዋጋ ከፋምላክ እግዚአብሔር ይከፍላቸዋል። እዚህም ሀገር ሆናችሁ ኢትዮጵያችን አሸንፈን እዚህ መከራ ከሚያሳይ ቁም ስቅል ከሚያሳይ ባንዳ አውሮፓውያን የላኩት የሚያበረታቱት ለሱ ጫማ የሆናችሁ ባንዳዎች እግዚአብሔር አምላክ ዋጋችሁን ይክፈላችሁ። መከፈላችሁ አይቀርም። ሲኦል ይጠብቃችኋል። ምድሩን ብታጡት የእግዚአብሔሩን አታጡት። ተደብቃችሁ ወገኖቻችን ስታጠፉ የነበራችሁ ልክ እንደነ እስክንድር ነጋ ማለት እስክንድር ነጋ በነ ፕሮፌሰር አስራት በነ አሳምነው ጽጌ እሱ የሌለበት ሶሳይድ የለም። በእነዚህ ሶሳይዶች እጁ ሁሉ የነበረበት መናጢ ድመታይ የሰው ክፉ የዛሬ ዓመት ሊያልቅ የነበረውን ትግል ሁሉ ያበላሸው እሱ ነው። ግን እግዚአብሔር አምላክ ዋጋ ክፋይ አምላክ ዋጋ ይከፍለዋል። አሁን አጋልጦ ራቁቱን አስቀርቶታል። የሚቀረው ማጅራቱን ተብሎ አንድ ቀን ወደ ዘመዶቹ የሚቀላቀልበት ቀን እና የኢትዮጵያ ጠላቶች
እግዚአብሔር እናንተን ያሳያችሁታል፣ ታያላችሁ። ኢትዮጵያን የነካ አንድም በሰላም መጨረሻ ያገኘ የለምና ዋጋችሁን ታገኛላችሁ። ጀግኖቻችን፣ እግዚአብሔር ከእናንተ ጋር ይሁን። ቤት ንብረታችሁን፣ ልጆቻችሁን ጥላችሁ፣ እርሻችሁን ጥላችሁ፣ ትምህርታችሁን ጥላችሁ፣ ስራችሁን ጥላችሁ በዱር በገደል የአማራን ሕዝብ ጄኖሳይድ ከመጥፋት በመታደግ ላይ ያላችሁ ወገኖቼ የእግዚአብሔር ኃይል ከእናንተ ጋር ይሁን። ቅዱስ ሚካኤል ከፊት ይምራችሁ፣ ቅዱስ ጊዮርጊስ ከፊቱ ነው ይምራችሁ። ይህን ኦና ባዶ የሆነ መና የሆነ ወታደር እንደ ጭስ ይበት ነው፣ እንደ ጉም ይበት ነው፣ እንደ ጉም ይበት ነው የሚባለው፣ እንደ ጉም ይበት ነው፣ እንደ ጭስ ያብን ነው፣ እንደ ትቢያ ያብን ናቸው። ኢትዮጵያ ታሸንፋለች። አመሰግናለሁ።